ሙስሊም የሆንኩበት 7 ምክንያቶች። ሁሉም ሰው ሙስሊም ሲሆን ወይም በእስልምና ላይ ሲጸና የራሱ ምክንያቶች ይኖሩታል። እስልምና ብቸኛውና እውነተኛ ሃይማኖት መሆኑን አምነን በልባችን ስንቀበለው እንዲሁ ያለ ምክንያት አይደለም። በዚሁ አጋጣሚ እኔ በግል ሙስሊም የሆንኩበትን 7 አበይት ምክንያቶችን ልዘረዝርላችሁ ወደድኩ። አንደኛውና ቀዳሚው ምክንያቴ እስልምና በዓለም ታሪክ ውስጥ ንጹህ የሆነውን የአምላክን አህዳይነት የሚያስተምር ብቸኛው ሃይማኖት በመሆኑ ነው። ምንም ያህል ሌሎች እምነቶች አምላክ አንድ እንደሆነ ቢናገሩም በአካል 3 ወይም 2 በማድረግ ያሻርካሉ። ነጥለን እናመልካለን የሚሉትም በባህሪያተ መለኮት ያለ አንዳች ባላንጣ ብቻውን አያደርጉትም። በእስልምና ግን አንድ ህላዊ ማንነት ብቻውን ይመለካል። እስልምናን እጅግ ውብና ልዩ የሚያደርገው የመጀመሪያው ነጥብ ይህ ነው። ሁለተኛው እስልምና የሁሉም ነቢያት ሃይማኖት በመሆኑ ነው። አዎ እስልምና ነቢያት በአጠቃላይ አልፈውበት ያስተማሩት ብቸኛው የሰው ልጆች ሃይማኖት ነው። ከሰው ልጆች አባት ማለትም ከአዳም ጀምሮ የአላህ ወዳጅ አብርሃምና ዘሮቹ የኖሩበት እምነት ነው። ታዛዥ የሆኑ ሙስሊሞችም ነበሩ። ክርስቲያኖችም ሆኑ አይሁዳውያን የእነዚህን ነቢያት ሃይማኖት ከመጽሐፋቸው ሊያሳዩ ፈጽሞ አይችሉም። በተቃራኒው እጃቸው ላይ በሚገኙት መጽሐፍት እንኳ እነርሱ ለአምላክ ታዛዥ ሙስሊሞች መሆናቸውን እንረዳለን። ሶስተኛ እስልምና ነገረ መለኮትንም ሆነ ሌሎች የሃይማኖትን እርከኖች ያለ አንዳች ምስጢር በግልጽ ማብራሪያ የሚያስቀምጥ እምነት በመሆኑ ሁሌም ያስገርመኛል። የአምላክ እሳቤ ይደነቃል እንጂ አይመረምርም የሚል ብሂል ፈጽሞ የለም። የአምላክ የቃል ኪዳን ታቦት ተብሎ ለተወሰኑ የእምነቱ መሪዎች ብቻ ተከፍቶ ከምዕመናንና ከካሜራ እይታ ለዘላለም የሚደበቅ ትምህርት የለም። ለዚያም ነው ታላቁ መልእክተኛ እንዲህ ያሉት፣ እኔ የተላኩት ቀላልና ግልጽ በሆነው ሐነፋዊ መንገድ ላይ ሆኜ ነው። ይህ እስልምናን ይበልጥ እንድወደውና በእምነቴ እንድጸና አድርጎኛል። አራተኛው ዲናችን ለየትኛውም ዘመን ለጃሂልያውም ሆነ ለስልጡኑ ማህበረሰብ በአንድ ህግጋትና ስርዓት ያለ አንዳች ማሻሻያ ተመሳሳይ በሆነ ድባብ ተቀባይነት ያገኘ ዘመንንና ስልጣኔን ያዋጀ ዘለዓለማዊ ሃይማኖት በመሆኑ እኔም ይህ ዘመን ተሻጋሪ ሃይማኖት ላይ እንድጸና ምክንያት ሆኖኛል። ያልተማረውን የቁረይሽ ማህበረሰብ የማረከው ቁርአን የመካከለኛውን ክፍለ ዘመን ሊቃውንት በተመሳሳይ ምርኮኛ አድርጓቸዋል። ዛሬም በርካታ ሳይንቲስቶችን ጉድ ያስባለው ቁርአን ያ የጥንቶቹን ያስገረመው መለኮታዊ ቃል ነው። ልብ በሉ፣ ይህ ሁሉ ያለ አንዳች ማሻሻያ ነው። አምስተኛው እስልምና የሰው ልጆችን ፍጹም እኩልነት በማስተማር ነጩ በጥቁሩ ላይ፣ ሀብታሙ በደሃው ላይ፣ ወንዱ በሴቷ ላይ፣ አረቡ በአጀሙ ላይ ምንም አይነት ብልጫ እንዳሌለው በመስበክ ዘረኝነትን ከየትኛው ሃይማኖት ጋር በማይስተካከል መልኩ በግንባር ቀደምነት የተጋፈጠ እምነት በመሆኑ እጅግ እንድወደው አድርጎኛል። በዓለም ላይ እንደ እስልምና ዘረኝነትን ከስር መሰረቱ የናደ አንድም ሃይማኖት የለም። እንዲያውም በሚያሳዝን ሁኔታ ሌሎች በተቃራኒ ሆነው እናገኛቸዋለን። በእርግጥ ይህ እውነታ ሙስሊም ባልሆኑ ሰዎች እንኳን ሲነሳ ማየት የተለመደ ነው። ይህም እስልምናዬ ላይ ለዘላለም እንድጸና ምክንያት ሆኖኛል። ስድስተኛው ምክንያቴ እስልምና የሰው ልጆች ሁሉ የተፈጠሩበትን ዓላማና ግብ በግልጽ የሚናገር ሃይማኖት በመሆኑ ነው። ሰብአዊ ፍጡራንም ሆኑ አጋንንት የተፈጠሩት እንዲሁ በምድር ተመላልሰው ትርጉም አልባ የሆነ ሕይወት እንዲገፉ ሳይሆን የዓለማቱን ጌታ ብቻውን ሊገዙት እንደተፈጠሩ ያሳወቀ ብቸኛ ሃይማኖት ነው። ክርስትናም ሆነ የትኛው ሃይማኖት ሰዎች ለምን እንደተፈጠሩ የሚጠቅሱት አንዳች ታሪክ የለም። በግልጽ ቋንቋ የሕይወት ግባችንን አብክሮ የነገረን እስልምና በመሆኑ ሙስሊም እንድሆን ምክንያት ሆኖኛል። ሰባተኛ እስልምና አጉል ቅድስናንና ተግባራዊ ያልሆነውን የብልጠት ስብከት የሚጸየፍ እምነት በመሆኑ ነው። ሰዎች በሃይማኖቱ እንዲማለሉ ሲል ከሁኔታዎች ጋር የሚቀያየር አጋጣሚዎችን ለጥቅም የሚጠባበቅ ሃይማኖት አይደለም። ለራሱ እንኳን የማይተገብረውን ጠላት ግራህን ሲመታ ቀኝህን ስጠው በሚል አጉል ስብከት ሰዎችን አያጠምድም። እስልምና
በተጨባጭ ከሚታዩ ችግሮች ጋር እንዴት መጋፈጥ እንዳለብን የሚያስተምር ለሁሉም ሕግና ደንብ ያለው ድንቅ ሃይማኖት ነው። ይህም ሁሌም የሚገርመኝ የእስልምና ውበት ነው። እስልምናን እንድንረዳውና እንድንተገብረው ልቦናችንን ለከፈተው አምላክ ምስጋና ይገባው። አልሐምዱሊላህ።